ሰላም ሰላም ምርጦቹ ባለማተቦቹ ሙስሊም እህቶቼም እንደዛው ጠዋት ላይ ነው ኤርሜላ ቪዲዮ ሰርቼላት ነበረ። ኤርሜላ ሩታ ጣለችው፣ አንቺ አነሳሽው አልኳት። ዛሬ ግን እውነትም ኤርሜላ ሩታ ጣላልሻለች፣ አንቺ አንሺው። ሁለተኛ ነገር፣ ሶስተኛ ነገር ደግሞ ሩታ በጣም ባለጌ ነሽ። በጣም ዝቃጫም በጣም ባለጌ ሰደነሽ። ወንድ ልጅን በእንደዚህ አይነት ፕራንክ ነው ያልሽው። እንደዚህ አይነት ፕራንክ በአፍንጫችን ይውጣ። ይሄ መግማማት ይባላል። ለማንኛውም ከነዚህ ቲሸርት የማይቀይር ጥንብ ጋር ስትመጭ ራስሽ ትጠነቢያለሽ። የሞልዊያ አናት የመሰሉ ቆሻሾች ልጆች ማለት ነው። ሁለተኛ ነገር ደግሞ ዘቀጥሽ፣ ሩታ ወረርሽ። ኦዲየንስ ነው ያልሽው። ይህን የኦዲየንስ ክብር ቢቀርብኝ ይሻላል። የኦዲየንስ እውነት። ለማንኛውም ኤርሜላ አብርሽን ጥለዋለች። እንግዲህ ያሹ ወንድማችን አንስተሽ ተንከባከቢንን። የፍቅር መምህር ትቃጠል እሷ እያየች ድብን ትበል። የኦዲንስ ክብር ቢኖራት ኖሮ ይሄን ያክል በዚህ ልክ እንደዚህ አይነት ነገር አታደርግም ነበረ። ሄርሜላ ይሄው እንኳን ደስ አለሽ። እንግዲህ ጥላልሻለች፣ እውነትም አንሹ ጥላልሻለች። እንኳንም ይሄው አንሹ፣ ደስ ይበልሽ። እንግዲህ ተንከባከቢልን፣ ወንድማችን ተንከባከቢልን ብላሻለች ማለት ነው። ባይዘዌ ቤተሰብዬ ሩታን እኛ ሰደብናትም ሞለጭናትም ተቃጠልም ጨጓራችንም አረረ ምን ሆነ ምንም የምትቀየረው ነገር የለም። ያው ሩታ ነች ምንም ነገር ማለት ነው ቤተሰብዬ። በእርግጥ እንደዚህ አይነት ሆና እሱ ባደረገው ድርጊት እንደዚህ አይነት አድርጋ በማሳየቷ የምር ጀግና ነች። ግን እንደዚህ አይነት በቀል ደግሞ በጣም የሚያስጠላ ነገር ነው። በጣም የሚያስጠላ ማለት ነው። ግን እንደዚህ አይነት ሀሳብ በአንዴ አምጥታ መቀበሉ ራሱ እሱ መጀመሪያም ተጠራጥሮ ነበር ሲጀመር መጀመሪያ ተጠራጥሮ ነበር ይሄንን ነገር። ስለዚህ ያው እኛ ገፋፍተነው ኮሜንት ያነበበ ያው በሰው የሚመራ ሰው ታውቃላችሁ፣ ኮሜንት ያነበበ ምናምን ነገር በሱ ተመርቶ ሊሆን ይችላል። ስለዚህ ሩታ እንግዲህ በጣም የሚያሳፍር አሳፋሪ ስራ ነው እየሰራች ያለችው በጣም ማለት ነው ከምነግራችሁ በላይ። እና አሰላሙ አለይኩም ወራህመቱላሂ ወበረካቱ ቤተሰቦቼ እንዴት ናችሁ? ምንድን ነው እናንተ ቆየ እንዴ ጣል ጣል አረጋችሁኝ? ላይክ ሼር ያረጋችሁልኝ እኔ እንቁ ቤተሰቦቼ፣ አረ ቫይራል ወይ ይበሉኝ። እና ውድ ቤተሰቦቼ ቪዲዮን እስከ መጨረሻው እዩት። ዛሬ እንግዲህ እችለኛዋ መጥታለች። ልካችሁ እየነገረቻቸው ነው ባይዘው በቲክቶክ ማለት ነው። በቲክቶኩ መንደር ነው የምትለቀውና በጣም ልካቸው እየነገረቻቸው ነው። ግን እውነትም ይሄ ቲሸርቱ የማይቀይር በጣሻም ሰውዬሽን ይዘሽ አትዙሪ። እኔ አብርሽን ተበቀልኩት ካልሽ በዚህ ልክ አይደለም። አብርሽን መበቀል ማለት እንደዚህ አይደለም። ስንት መበቀያ መንገዶች አሉ፣ ስንት ነገሮች አሉ። ግን አንቺ በዚህ መንገድ ተበቀልኩት ብለሽ ታወሪያለሽ። ትንሽ አታፍሪም? እፍረት የሚባል ነገር የለሽም? አንቺ ፈጣሪሽን አትፈሪም? ቆይ ግን ቤተሰብዬ ማለት ነው ሩታ በእርግጥ ሩታን የሩታ አድናቂዎች ይሄው አውሩዳ ዝቅ አረገቻቸው። የሩታ አድናቂዎች ማለት ነው። በተለይ ይሄ ለያትዩ በሚባለው ማለት ነው። እሷ እንግዲህ ሩታን ነው የምትለው። ምንድነው ሩታ? ቆይ አንቺ ሩታ ማለት ነው ሰው እኮ ዝም ብሎ ማድነቅ አይደለም። በሚሰራው ስራ ምን አይነት ስራ ነው የሚሰራው? እንዴት ነው በዚህ ልክ እንደዚህ አይነት መልካም ስራ ነው ጥሩ ስራ ነው መጥፎ ስራ ነው የሚባል ነገር እኮ አለ። እንዴት ነው አንቺ በዚህ ልክ ሙልጭ አርገሽ እና አብርሽን ስድብ አርገሽ እሷን የምታወጪው እንዴ? እሷ እኮ ሲጀምር ጥፋተኛ እሱ ጥፋት ቢኖርበትም እሷም ጥፋት ቢኖርባትም ግን ተበቀለችው። መበቀል ማለት ደግሞ በዚህ ልክ አይደለም። እንዴት ነው አንቺ ሰው መጥፎ ነገር ሲሰራ የምታግዡ? አሪፍ አርገሻል ብላሽ ማለት ነው። በእርግጥ እኛ ሰደብናትም አልሰደብናትም ምንም አይሞቃት አይደንቃት ሲጀመር ማለት ነው። አዎ በእርግጥ ልክ ብለሻል። እሱ ግን የኛ ስድብ እኛ ጨጓራችን መቃጠል የኛ መናደድ የሷ ምንም ነገር ላይሆን ይችላል። ግን አንቺ እንደዛ ብለሽ ኧረ አብርሽማ እንደዚህ መሆን አለበት አብርሽ እሰይ እንኳን ደግ አረገች እንዴ! ጭራሽ በዚህ ልክ እንደዚህ አይነት ነገር እያደረግሽ እንዴት ነው አንቺ ራሱ የሚሰማሽ ኦዲየንሶችሽ ራሱ ሩታ ይላሉ እንዴ? የፈለገ ቢሆን አንቺ አወራርሽ ነው እንጂ ማለት ነው ሩታ አይደለች። ሩታ ነች ጥፋተኛዋ። አሁን ላይ የፈለገ ነገር ቢያደርግ እሱ የፈለገ ጥፋት ቢኖርበት ይሄው እሺ ብላ ይሄ ሁላ አስመስላ ነበር አይደለም የምትኖረው። ማስመሰሉን ትታ ወደ መልካም ነገር ብትሄድና እንትን ቢላት ይሻላት ነበር እሷ ማለት ነው። ይሄው አሪፍ ፍቅር እየሰጠች አሪፍ ሁኔታ ላይ ሆነ። ሲጀመር እኔ ቤተሰብ ሳቋ ራሱ የምር እንትን ብሎኝ ነበር። ስታወራ ራሱ እውነት አይመስልም ነበረ። ሳቋ ራሱ እውነት አይመስልም ነበረ። ምንም ነገር ዋሮ እውነት አይመስልም ነበር። ግን እሱ እኔ እንዴት በእጄ እንደማስገው ካሁን በኋላ እኮ አታገኙም። ካሁን በኋላ አንቺ አታገኙም።
አንቺ ግን ተሳስተሻል፣ በጣም ዋርደሻል፣ ዘግጠሻል፣ የመጨረሻ ማለት ነው። በጣም ያሳዝናል። በዚህ ልክ እንደዚህ መርከስሽ እኔ አላቅም ነበረ። እንደዚህ ረከስሽ በአንዴ። ምን ነው ይሄን ያክል በዚህ ልክ? ትንሽ እንኳን አታፍሪም? እፍረት የሚባል ነገር የለሽም? አልጣለብሽም? ቤተሰቦችሽ ቆይ ምን ይሉሻል? አሁን ቢያንስ ጋሽዬ፣ ኤፍሬም፣ ቡዜ ያ ሁላ ሰው ምን ይልሻል? ምን ይለኛል ሳይሆን ወይ ምን ይልሻል ሳይሆን አሁን ከእሷ ጋር በጣም ብዙ ነገር እያደረጉ ነበረ፣ አብርሽና ሩታ አንድ ላይ እንዲሆኑ ማለት ነው። ኤፍሬም እንትን እስከሚላ ድረስ እባክሽን ብሎ እግሯ ላይ እስከሚወጥ ድረስ ደርሷል። ጋሼ ያ ሁላ ነገር ለፍተዋል፣ ግን እሷ ቼክም አላረገችው፣ ምንም ነገር አልመሰላትም። ግን እንደዚህ አይነት ነገር የምር በጣም ይደብራል። ቤተሰብ የምር በጣም ይደብራል እንደዚህ አይነት ነገር። ሲጀመር ሩታ በእርግጥ አስተዋይ፣ ጎበዝ፣ ጠንካራ ሴት ነች። ግን በአሁኑ ሰዓት ደግሞ እሷ ነች የመጨረሻ ልፍስፍስ ማለት ነው። በዚህ ልክ እኔ እንደዚህ አይነት ትዋረዳለች፣ እንደዚህ ታዋርደናለች ብዬ አላስብኩም ነበር። መጀመሪያም እኮ አብርሽ ጋር ከመምጣትሽ በፊት አስቢበትና ይህንን ነገር ወስኝ ብለንሽ ነበረ። ግን አንቺ ነሽ ይህ ሁላ ነገር ያደረግሽው እንጂ እኛ እኮ መክረንሽ ነበር። ሲጀመር አብርሽ ጋር ልጅሽንንም ባልሽንም አብራችሁ ኖሮ፣ አይ እምቢ ካልሽ ደግሞ ራስሽን ሳታረግሺ በስነ ስርዓት ምትታረቁ ከሆነ ታረቁ፣ ምትለያዩ ከሆነ ተለያዩ። የልጁን ህይወቱን ይቀጥል፣ እሱም ህይወቱን፣ አንቺም ህይወትሽን ቀጢ ነው የተባላችሁት የነበረው። ግን በዚህ ልክ እንደዚህ ሆነሽ፣ እንደዚህ ዘቅጠሽ፣ እንደዚህ ወርደሽ፣ በዚህ ልክ እንደዚህ መሆንሽ በጣም አሳፋሪ ድርጊት ነው የሰራሽው። ያንቺ በቀል ሊመስልሽ ይችላል፣ ግን በቀል በዚህ መልኩ አይደለም። ያንቺው ግን ይለያል። ኦዲየንስ እንደዚህ አይደለም። ያንቺ ኦዲየንስ ማለት ነው። ኦዲየንስ ማለት በዚህ ልክ አይደለም። ኦዲየንስ ማለት የኦዲየንስ ክብር ቢኖርሽ ኖሮ ይህንን ነገር አታደርግም ነበር። ከዚህም በላይ ልትራመጂ ነበር። ሲጀመር እኔ እኮ አብርሽ ነው በጣም የሚያሳዝነኝ። የምር በጣም እኮ ነው የሚያሳዝነው። የዋህ ልብ ይዞ አለች እኮ ሄርሜላ። እውነት ሆነ። ሄርሜላ እንግዲህ የተጣለውን አንሺ፣ ምንም ማድረግ አይቻልም፣ ተጥለዋል። እንግዲህ አንሹ። አይ አብርሽ የኔ ጀግና፣ አንተ ጀግና ነህ፣ ጎበዝ ነህ። ስለዚህ በርታ፣ አንተ ጎበዝ ልጅ ነህ። ማንንም እንዳሰማ ዝም በላቸው። የፈለጉትን ያውሩ፣ የፈለጉትን ይበሉ፣ የራሳቸው ጉዳይ ይዘው ጥንቅር ይበሉ። አንተ ምንም አይመለከትህም። በእርግጥ ልትናደድ ሊሰማህ ይችላል፣ ግን ምንም ማድረግ አይቻልም። ሆኗል። በቃ አብሽር፣ አይዞክ። እና ውድ እንቁ ቤተሰቦች ማለት ነው፣ ለምንድን ነው ማታበረታቱኝ? የምር አበረታቱኝ። እኔ ይደብረኛል። ለምንድን ነው ማታበረታቱኝ? ኮሜንት ጻፉልኝ። ላይክ ያረጋችሁ ጀምሩት። ቪዲዮን እስከ መጨረሻው ይዩት እባካችሁ የኔ እንቁ ቤተሰቦች። እኔ እኮ ወዳችኋለሁ፣ አከብራችኋለሁኝ እና ስታበረታቱኝ በጣም ደስ ይለኛል። በእርግጥ በጣም ብዙ የምታበረታቱኝ ልጆች አላችሁ። ከልብ አመሰግናለሁ የኔ እንቁ ቤተሰቦች።